የሰው ሀገር ነው። እሺ ህግም አለ። እንደፈለክ እኔን መንካቱን ይገዛዋል። ምንም መንካቱንም ከፈለኩ አሳያለሁ። እሺ ሌላ ነገር አሳያለሁ። ሁለት ሆነ ሶስት ሆነ ስለማታ ዝም ምንም ሁለት ብቻዬን ሆንኩ ምናምን ለአንተ አላስ እኛ እኮ እንደበደብ አይደለም የሚመጣው። ደግሞ ከነከከ አንድ ነገር ልንገር፣ በመጀመሪያ ደረጃ እዛ ድረስ ወስደህ ማዝናናት አይደለም። ለዛም ጓደኛ ነግሬዋለሁ። ብቻቸውን እየተዋችሁ የምትሄዱት ነገር አለ። እንዲህ ነው እንዲዳሩ ነው። ምን ሰማኛለህ? ይሄን ነገር በአይኔ ካየሁት ሂጂ ለሱም ላንተም አልመለስም። ጭንቅላትን ነው ማፈነዳል። በምንድን ነው ተፈነዳ? እሱን አሳያለሁ። ይኸውልህ አንተ ምንድነው ቀና መልስ ማትመልሰው? ቀና የሆነ አነጋገር ሲናገረኝ መልስ። እሺ አንዴ በቃ አብርሃምን አሳያቸው። አንተ ዝም ይላል። አብርሃምን አገናኘን። ሌላ ነገር ማድረግ እኮ አቅቶን አይደለም። ሰማህ? እሺ አርጉኝና እኔ ደግሞ በመልሱ ዝም ልበላችሁ። እሺ አርጉት። አንተ ንቀቱ በመድኃኒዓለም ምን ሆናችሁ ነው? አንተ ምላስን አዘጋም እንዴ? መስጠታችሁኝ አይደለም። ቋንዴ እረፉ። ቋንዴ አንተ ይውረፍ። እሺ በል ምን ሆነ ነው አንተ ብዬ እኮ አይደለም እንጂ በምን እንደማሳይ እንደምገላግል ደግሞ ላሳይ ከፈለክ በምንድን ነው ላሳይ? ችግር አለብህ። ላሳይ ችግር አለብህ። ለማንም አላስብ። ሰማኛል። ዞር በል ዞር በል አንተ ዞር በል ወደዛ። አንተ እዩ ወደዚህ ሂድ። ናም ዞር በል። እኔ ላይ ትሰማኛለህ? አንተ ላይ ሽጉጡን አስገባለህ። እናታችሁ ምንም ማስገባት የለም። ሰው ሀገር ነው ያለነው። እናትህን ነው እዚህ ጋር የምበረቅስልህ። ሰማኛ? ለአንተ አንሰን አይደለም። አንተ እኔ ላይ ሽጉጥ ይዘህ ታስመጣብኛለህ? እዩ ሲጀመር አንተ አይመለከትም። ሰማኝ? ሽጉጥ ይዘህ ትመጣለህ። እኔ ላይ አንተ ትሰማኛ? በትክክል የማታወራኝ ከሆነ ዛሬ እዚህ ጋር ናትህን በርቅሽ የለም ነው የሚለው። ሰማኛ? አንተ ለምን ትቆጥበዋለህ? ለምን ትቆጥበዋለህ? ምንድን ነው የፈለገው? አሁን ያለ አንዴ ዞር በል። ወደ አንተ እንዳትዞር ዞር በል። መልስ ነው የምፈልገው። መልስ ነው የምፈልገው። አንዴ ብቻ ይኸውልህ፣ ኖቤል አንዴ ብቻ ሰማኝ። እሺ አንዴ ብቻ ሰማኝ። አንድ ጥያቄ ነው የምፈልገው ካንተ። ትሰማኛለህ? ትሰማኛለህ ወይ? እየሰማኸኝ ነው? አንድ ጥያቄ ብቻ ነው የምፈልገው። አንድ ጥያቄ። ዞር በል አንተ። ዞር በል። ሌላ ሰበብ አሁን ሌላ ነገር እንደዚህ ምንም ነገር እንደዚህ ብላችሁ ነው የጠራችሁኝ። አንተ ሰማኝ? የት እንዳሉ ታሳየኛለህ? ዞር በል ወደዛ። ዞር በል። ኖቤል በዚህ መንገድ አይደለም እና አንተ ምንለው ሩታን ብታይ ደስ አይላትም። በዚህ መንገድ አንዴ እሺ በሉኝ። ይኸውልህ አንድ ነገር ስማ። አንተ ሲጀመር ይኸውልህ እሺ በፈልግ ማለት ነው። እዚህ ጋር ግንባርን ነው የምልልህ፣ ግን መጀመሪያ አብርሃምን ፈልግ። ይኸውልህ ንቀት የምናስተናግደው እኛ ስሜታችሁ ሳይገባኝ ቀርቶኝ እኮ አይደለም። ምንም አነሳው ነገር የለም። ይኸውልህ ሌላ ነገር ውስጥ ትገባለህ። የፈለኩትን አደርጋለሁ። እሱን ደግሞ አሳይሃለሁ። ይኸውልህ ኖቤል እሺ በለኝ። ሳንዴ እንደዛ እኮ የሚቀርም ኖቤል እዚህ ሀገር ያለው ይኸውልህ ሰማኝ። ይኸውልህ አሁንም አፈን አትንበል። የምጠይቅህን ጥያቄ ኧረ ንገረው በእናትህ። አቀባብለህ የምጠይቅህን ጥያቄ እየመለስክልኝ አይደለም። እስከዛሬ ድረስ ታገዝኳችሁ። ይኸውልህ እሱንም ሌላ ነገር እንዳያደርግ እንዳትጸጸት። እሺ አሁን ይኸውልህ አንተ አብርሃም ያለበት ቦታ እንዳታሳየኝ። አብርሃም ያለበት ቦታ ለምንድን ነው እኔ ማሳየህ? አሳየን ያለበት ቦታ አሳይሃለሁ። ለምን ነው የምትደብቀው? ላሳየህ። ለምን እንደምታሳይ ተንበርከክ። ኧረ ኖቤል አንተ ንቀት ነው እንዴ? ኖቤል ተንበርከክ። እረፍ። ይኸውልህ እደፋለሁ ከፈለኩ። ሰምተኛል አይደለ? የት እንዳሉ ታሳይኛለህ? አታሳይኝ? ማወቅ የምፈልገው ነገር ከፈለክ አሳውቃለሁ። ግን በቃ አሁን እረፍ። በቃ እሺ አለ እሺ አለ ኖቤል እሺ አለ። አስኩል ነኝ ይኸውልህ የማትናገር ከሆነ ግን ማለት ነው አሁን እሱ አይደለም እኔ ነኝ የምንገል። አፉን ይከፍታል። እሺ አሁን ይኸውልህ አንድ ጥያቄ ነው እየጠየኩህ ያለው። አሁን የት ነው ያሉት? አቤት አሳየሉት። ተናገር። አንተ ግን ምን አይነት አስተሳሰብ ቢኖር ነው እንዴ? ያሟል አንተ ምን ነው? አንተ አስተሳሰብ አይገርምም እንዴ? ምን አይነት አስተሳሰብ ቢኖር ነው ወይ እንደተደበደበ አይደለም? ትሰማኛለህ? የምትናገር ከሆነ ተናገር። አንተ ምን አይነት አስተሳሰብ እኔ ላይ ሽጉጥ እሱን ተሆነ ተናገር። ስራ ነው እንደዚህ እያስደረገ ያለው ስራ ነው። አንድ መልስ እኮ ነው። አቤት አሁን አታሳያቸው ማለት ነው። እንዴት ብታስበው ነው አብርሃምን ማግኘት አትሆነ? አሁንም እንዳላላጋ አንድ መልስ አብርሃምን ማግኘት አትሆነ? አዎ እናንተ የምናቃታ በቦታው እኮ ልትሰማኝ እንዴት ነው? ስለዚህ እሱ እኔ ነው ተረጋጋ። ዞር በል አንተ። ልጁ እኮ አሁን እኮ ጠይቅልህ መልስ እኮ ነው የመለስክልኝ አይደል? ሰምተኸኛል? ተረጋጋ። ኧረ አቡሼ ዲምር ነው የሚለው መልስ የት ነው ያለው? ለምን ነው የማትነግረኝ? ምን ብዬ ነው የምነግርህ? ያለበት ቦታ እንዴት ነው የምነግርህ? አንተ ይኸውልህ እደፋና እኔ እሱ ፈልጌ ደግሞ እሱንም እደፋ። አንተ በእኔ ቦታ ብትሆን ታደርገዋለህ? አዎ አደርገዋለሁ። እንዴት ታደርገዋለህ? እንደዚህ አይነት የሴጣን ስራ አልሰራም። ሲጀምር መጀመሪያ ደረጃ አንተ እህቴ እዛ ቁጭ ብላ አንተ እዚህ ትልቅ ታልከሰክሰዋለህ። እህቴ እኮ ያንተ ችግሯ ነው። እህቴ ያንተ ችግሯ ነው። ምን አገባህ ስለሱ? ምን አገባህ ስለሱ? እያስረዳሁ ምን አገባህ? እንረዳዳሽ። ምን አገባህ? እንረዳዳ። እሷን ስም ማንሳት አይገባውም። አንተ ቆሻሻ ሰው ነው። የእሷን ስም የማንሳት ቅንጣት ያህል እንትን የለም እንዴ? ስታሸረግዳለህ እንዴ? ለእሷ ሆነ ተናገር። የት ነው ያለው? አቤል ለምን ነው የማትናገረው? ሲጀመር ያቺ ሌላ ነገር ነው። ከእሷ ጋር አንተ
ጓደኛ አይደል? እናንተ ተልከስከስ ስትፈልግ የትም መልከስከስ ሰው ያልተፈለገበት አንተ ሰው ያልተፈለገበት ቦታ እንዴት ነው? እዚህ በኋላ ቀና ብለህ እንዳታዋራኝ። የምትጠየቀውን ብቻ ጥያቄ ትመልሳለህ። መልስ። አይ የምትል ከሆነ እዚህ ታሳስተኛለህ። እኔን ይኸውልህ ሰው ያለው ሰማኝ። አንድ ነገር ልንገርህ። አሁንም አቡሽ ባያረጋጋኝ ስመጣም የመጣሁት ለሌላ ዓላማ ነው። አቤል እዛ ሽማግሌ እነሱን ለማስታረቅ እየጣረ ነው። እዚህ ጋር የሚደረገው ነገር ደግሞ ሌላ አቅጣጫ እየከተታት ነው። ሩታ ይህንን ነገር አብርሃምን ነው መጠየቅ ያለብን። ይላል ውሰደን፣ አብርሃም ጋር እሺ፣ ውሰደን፣ አብርሃም ጋር ነው ወስዳለሁ። ታቋላ አይደል? ልቀቀኝ። አላቅም አላቅም። አንተ ከኔ ጋር በቃ ከኔ ጋር ውሰደኝ። እሺ እኮ ውሰደናል አይደል? ይኸውልህ ውሰደናል። ሽጉጡን አስገባሁት ማለት አላወጣሁም ማለት ምን ያክል ቆይ አንተ ያስፈራል። እደፋለሁ። ሰማኝ። ምን ያስፈራል? እነሱ ማሳይ ለሰላም ነው እንዴ የምትሄደው? አዎ ለሰላም ነው። አብርሃም ሰላም ያዋራው ነው። በመጀመሪያ ደረጃ አገራ አገራን እናወራው። ሰማኝ። ከዛ ድረስ ስራትቼ የመጣሁት ማለት ነው በሰላም ላዋራ ነበር። የዛም ጓደኛ ክፍታፍ ጓደኛህን ያንተም ክፍታፍነት ነው ለዚህ የደረጋችሁ። ሰምተኸኛል? እኔ ለእህቴ ነው የመጣሁት። ለእህቴ ነው አይደል? አዎ እሱን ለመግደል አይደለም። አንድ ነገር ልንገረኝ ያልከኝ እኮ ማለት ነው በመጀመሪያ ደረጃ ሰላም ልትለው አይደለም። ሰላም ልትለው አሁን ብፈልግ ኖሮ አንተንም ጓደኛህንም ገድዬ ያደረገው ያንተ ንቀትህ ነው። ሰማኸኛ? አንተ እንደዚህ እንዲሆንብህ ያደረገው እንደዚህ እልህም ይዞን የመጣ ነው ያንተ ንቀትህ ነው። ገባህ? ማን እንደሆነ አላወቅም። Love it, save it. Find later on the Amazon app.